ሰላም ለሀገራችን ሰላም ለህዝባችን ቪዲዮን ላይክ ያረጋችሁ ጀምሩት ወደ መረጃው እናምራም ደሳለኝ ጫኔ የአብይ ሚኒስተር ሆኖ መሾማቸው ከሞላ ጎደል እየተረጋገጠ ነው አቡቹም ላታመልጭኝ አታሩጭኝ እያሉ ይመስላል መደመርን በልተከዋል ብለው ካደነቋቸው ከሰዓታት በኋላ በፓርላማው ግቢ እየተሳሳቁ የሚታዩበትን ፎቶ ወጥቷል በዚያው ደግሞ ደሳለኝ ጫኔ መኪና ሊሸለሙ ነው የሚሉ መረጃዎች እየወጡ ነው በራ የነበረው ራሳቸውን የሸፈነውንና የተገዛው ጸጉራቸው ጉዳይ መነጋገሪያ ሆኗል በዚህ ዙሪያ በማህበራዊ ሚዲያ የሚንጸባረቁ አስተያየቶችን እንዲሁም ሌሎች ዝርዝር ጉዳዮችን ይዘን ቀርበናል ለአፍታ አብራችሁን ቆዩ ጠቅላይ ሚኒስትር አብይ አህመድ እንዲህ አሉ ክቡር አቶ ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑንና ከምክር ቤቱ ውጭ እነዚህን አባላት ከመንግስታችን ጋር በጋራ ሆነን ኢትዮጵያን እንድናበለጽግ በተከበረው ምክር ቤት ፊት ጥሪ ላቀርብላችሁ እፈልጋለሁ አሉ መንግስታችን እናንተን አካቶ ኢትዮጵያን ማልማት ይፈልጋል ኢትዮጵያ የጋራ አገራችን ናት እኛም እናንተም ልጆቿ ነን በምክር ቤቱ ብቻ ሳይሆን በተለያዩ ዘርፍ ተባብረን ኢትዮጵያን እንድናበለጽግ አብረን እንድንሰራ ጥሪ ላቀርብላችሁ ፈልጋለሁና የመጨረሻ እንዲሆን ምኞት ያለመሆኑን ላረጋግጥላችሁ እፈልጋለሁ በነገራችን ላይ ዶክተር ደሳለኝ ጫኔ የዛሬው ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያህል መደመርን እንደበሉት ነው እውነቴን ነው በጣም ደስ ያለኝ ስለ ሚዛናዊነት ስለ ክልልና ስለ ሀገር ዩኒቲ ኮሪደር ላይ ብቻ ሳይሆን ኢኮኖሚ ለመገንባት በጣም ትላልቁም ነገሮች አንስተዋል ሙሉ በሙሉ የመደመር መንግስት እሳቤዎች ማለት ነው ይሄ በነበረን ቆይታ አንዱ ከአንዱ ሐሳብ ተወራርሷል ማለት ነው ሐሳባቸውን ሲሰነዝሩ ኮሪደር ብቻ መሆን የለበትም ማዳበሪያም ፋብሪካም አሉ መሆን የለበትም ግድብም አሉ ስለዚህ አቋማችን ብዙ ጉዳይ እየተቀራረበ ስለመጣ በጋራ የምንሰራበትን ነገር ብናሰፋ ጥሩ ነው ለማለት ብየነውም ሲሉም ተደምጠዋል የአብይ አህመድ አረፍተ ነገሮች ደሳለኝ ጫኔን ከአክራሪ ተቃዋሚነት ወደ ብልጽግና ሎሊነት እየመለሷቸው እያሉ ስርጭቶች ተደርገው እየተቆጠሩ ነው ዶክተር ደሳለኝ ጫኔ በአማራ ብሔራዊ ንቅናቄ አብን ስር በመደራጀት ለበርካታ ዓመታት የህዝብ ለቅሶ በመንግስታት ጆሮ ለማድረስ ሲጥሩ የነበሩ በተለይም በፓርላማው ውስጥ ባላቸው ሞጋሽነት የሚታወቁ የፖለቲካ ሰው ናቸው ዛሬ እንኳን በምክር ቤቱ ባደረጉት ንግግር የፖለቲካ እስረኞችን መብት የፍትህ እጦትንና የመንግስት የፖለቲካ ፍልስፍና ክፉኛ በመተቸት ስማቸውን ሲገን ውሏል ይህ በምክር ቤቱ ሲያወርዱ የቆዩት የትችት ውርጅብኝ ጠቅላይ ሚኒስትር አብይ አህመድ ለተለየ ምላሽ አነሳስቷቸዋል ጠቅላይ ሚኒስትሩ በንግግራቸው ወቅት ዶክተር ደሳለኝና ሌሎች ተጎራባች የፓርቲ አባላትን ጀግኖች ሲሉ አሞካሽተዋል ጠቅላዩ በግልኝነት ሐሳባችሁን ለመግለጽ የሞከራችሁ ተሰናባች የተቃዋሚ ፓርቲ አባላት ጀግኖች ናችሁ ለኢትዮጵያ ዲሞክራሲያዊ የማይናቅ ሚና ተጫውታችኋል በማለት የሰጡት አስተያየት በፖለቲካ ተንታኞች ዘንድ የተለያዩ ትርጓሜዎች ሲሰጡበት ቆይተዋል አብይ አህመድ ዶክተር ደሳለኝ ጫኔ ያቀረቡት ጥሪ በምክር ቤት ብቻ ሳይሆን በተለያዩ ዘርፍ ተባብረን ኢትዮጵያን እናበልጽግ አብረን እንድንሰራ የሚል ነበር ይህ የትብብር ጥሪ የመደመር መንግስት የሚለውን የጠቅላይ ሚኒስትሩን ፍልስፍና እንደ መደለያ የተጠቀሙበት ሲሆን በተለይም ኮሪደር ልማት ሌሎች የኢኮኖሚ ዘርፎችን በማጣቀስ አብራርተዋል ከዚህ ሁሉ በኋላ በተለይም ዶክተር ደሳለኝ ጫኔ ከጠቅላይ ሚኒስትር አብይ አህመድ ጋር በተነሱት ፎቶ ምክር ቤት ማህበራዊ ትስስር ገጾች ላይ የተፈጠረው ውዝግብ እጅግ ከፍተኛ ሆኗል እንደ ማህበራዊ ሚዲያ ተጠቃሚዎች ግልጽ ከሆነ ምሽቱን ከአብይ ጋር የተነሱት ፎቶ እንደ ካሃዲ እያስቆጠራቸው ነው አንዳንዶች ዶክተር ደሳለኝ ማማለያ ቀይሯቸዋል በማለት እንደሚወነጅሉ ገልጸዋል በውጭ ለህዝብ ድምጽ እየሆኑ በውስጥ ግን ለመንግስት የመደመር ጥሪ ሹመት የሚጠባበቁ እንደሆኑ በማህበራዊ ሚዲያ ላይ እየተነቀፉ ይገኛል በተለይም
ስለ ጸጉራቸው የተነሳው የፌስቡክ ዘመቻ የፖለቲካ ትችቱ ወደ ግላዊ ጥቃት የመሸጋገሩን አሳዛኝ ሁኔታ እንደሚያሳይ አስተያየት ሰጪዎች ይናገራሉ። በሌላ በኩል ደግሞ የዶክተር ደሳለኝ መወደድና ማድነቅ የሰጡት አስተያየቶች አሉ። ቢያንስ የህሊና ዕዳ የለበትም የሚሉ ድምጾች ዶክተሩ ላለፉት ዓመታት ለህዝብ ድምጽ በመሆናቸው ሊሾሙ እንደሚገባ ይከራከራሉ። በውጭ የሚገኙ ኢትዮጵያውያን ተደራጅተው መኪና ሊሸልሟቸው እንደሚገባ የሚሰነዘሩ አስተያየቶች ይህንን የፖለቲካ ምስል ወደ አድናቂዎችና ነቃፊዎች መከፋፈል እንደወሰደው ያሳያል። ዶክተር ደሳለኝ ጫኔ በኢኮኖሚክስ ዘርፍ የዶክትሬት ዲግሪ አላቸው። ለረጅም ዓመታት በዩኒቨርሲቲዎች በማስተማርና ምርምር በማድረግ የቆዩ ናቸው። በ2010 ዓመተ ምህረት የፖለቲካ ምህዳር ሲከፈት የአብን መስራች ሊቀመንበር በመሆን ወደ ፖለቲካው ገብተዋል። የፓርቲያቸው አብን በአጭር ጊዜ ውስጥ ሰፊ የህዝብ መሰረት እንዲያገኝ ያደረጉት ጥረት በአማራ ክልልና በኢትዮጵያ ፖለቲካ ውስጥ ትልቅ ቦታ እንዳለው ይነገራል። የፓርላማ ተሳትፏቸው የመንግስት የፖለቲካ ፍልስፍናና እንደ መዋቅራዊ ስብራት በመፈረጅ ጠንካራ ተቃውሞ ሲያሰሙ ቆይቷል። የዶክተር ደሳለኝ ጫኔና የጠቅላይ ሚኒስትር አብይ አህመድ የመደመር ጥሪ የኢትዮጵያን ወቅታዊ ፖለቲካ አቅጣጫ ያሳያል። ህዝቡ በአንድ በኩል በፖለቲከኞች ላይ ያለው ጥርጣሬ፣ በሌላ በኩል ደግሞ ለሁለተኛ ለውጥ ያለው ጉጉት በግልጽ እየታየ ነው። የጠቅላይ ሚኒስትር አብይ አህመድ ጥሪ በግልጽ የፖለቲካ አንድነትን ለማምጣት የታሰበ ነው ወይስ ተቃዋሚዎችን እንደ መንግስታዊ ትረካ ለማስገባት የሚደረግ ስልት ነው የሚለው ጥያቄም እንደቀጠለ ነው። ዶክተር ደሳለኝ ጫኔ ለዚህ ጥሪ የሚሰጡት ምላሽ ምን ይሆን? እነዚህ ጥያቄዎች ለወደፊት የኢትዮጵያ ፖለቲካ ትልቅ ሚና እንደሚጫወቱ ይገመታል። ይህ ክስተት እንደሚያሳየው ኢትዮጵያ ውስጥ ፖለቲካ ማለት መጋጨት ብቻ ሳይሆን ወደ ትብብር የሚደረግ ሽግግርም ጭምር መሆኑን ለመገንዘብ ችለናል። ይሁን እንጂ ነገሩ አስቸጋሪና በጥርጣሬ የተሞላ መሆኑን እንዳለ ሆኖ አብረን እንድንበለጽግ የሚለው የጠቅላይ ሚኒስትሩ ጥሪ በተግባር ሲፈተሽ የህዝብን አመኔታ ማግኘት እንደሚጠበቅበት የቅርብ ሁነቶች ያስገነዝባሉ። ያም ሆኖ ያ ደሳለኝ ጫኔ የአብይ አህመድ አሊ ሚኒስትር መሆናቸው አይቀርም እየተባለ ነው። ከዚህ ቀጥለን በአንድ ወቅት የጠቅላይ ሚኒስትር አብይ አህመድ አስተዳደርን በጽኑ ይቃወሙ የነበሩ ዛሬ ግን ከእርሳቸው ጋር በጥብቅ በመስራት ላይ የሚገኙትን 5 ግለሰቦች በስም እየጠራን እናስታውሳችኋለን። አንደኛ ጌታቸው ረዳ ናቸው። ጌታቸው ረዳ የትግራይ ህዝብ ነጻነት ግንባር የህወሓት ቁልፍ ሰው ብቻ ሳይሆኑ በኢትዮጵያ ታሪክ ውስጥ እጅግ አስከፊ በነበረው የሰሜን ጦርነት ጊዜ የድርጅቱ ድምጽ ነበሩ። በጦርነቱ ዓመታት አቶ ጌታቸው ረዳ የፌዴራል መንግስትንና የጠቅላይ ሚኒስትር አብይ አህመድን አስተዳደር በከፍተኛ የቃላት ውርጅብኝ ሲያጠቁ ነበር። በወቅቱ በነበረው የመረጃ ጦርነት ጠቅላይ ሚኒስትሩን በስልጣን ላይ እንዳይቆዩ የሚወተውቱ አቅማቸውን የሚያንኳስሱና ለሀገሪቱ ችግሮች ሁሉ ተጠያቂ እንደሆኑ የሚገልጹ መግለጫቸውን ይሰጡ ነበር። በወቅቱ የነበረው የቃላት ልውውጥ በሁለቱ ወገኖች መካከል ያለውን ክፍተት እጅግ ሰፊ አድርጎት ነበር። የፕሪቶሪያው የሰላም ስምምነት አቶ ጌታቸውን ከባላንጣ ወደ አጋርነት ቀየራቸው። በአሁኑ ጊዜ የትግራይ ጊዜያዊ አስተዳደርን በመምራት ከጠቅላይ ሚኒስትር አብይ አህመድ ጋር የሚሻኮቱትን የህወሓት ሰዎችን ጌታቸው ረዳ ማብጠልጠል ጀምረዋል። ዛሬ ጌታቸው ረዳ በበርካታ የትግራይ ማህበረሰብ አካላት ዘንድ እንደ ከሃዲ ቢፈረጁም በፌዴራል መንግስት በኩል ግን የሰላም ስምምነቱን በማስፈን ረገድ ቁልፍ ሰው ሆነው ይታያሉ። የሁለቱ ወገኖች መተቃቀፍ እና የጋራ የሥራ ሂደት የኢትዮጵያ ፖለቲካ ምን ያህል ፈጣን ለውጦችን እንደሚያስተናግድ የሚያሳይ ዋና ማሳያ ሆኖም ተመልክተናል።
ሁለተኛው ላብ የገበሩ የቀድሞ ተቃዋሚያቸው በለጠ ሞላቸው ነው። የአማራ ብሔራዊ ንቅናቄ አብን መስራችና መሪ የነበሩት አቶ በለጠ ሞላ በፖለቲካው መድረክ ለውጥን በስፋት ከሚያሳዩ ግለሰቦች አንዱ ናቸው። በለጠ ሞላ ለረጅም ዓመታት የጠቅላይ ሚኒስትር አብይ አህመድ መንግስት መራራ ተቃዋሚ ነበሩ። ከዓመታት በፊት ይደረጉ በነበረው የፖለቲካ ክርክሮች ጠቅላይ ሚኒስትሩ በሀገሪቱ ለተፈጠረው ምስቅልቅልና አለመረጋጋት ዋነኛ ተጠያቂ እንደሆኑ በየአደባባዩ ሲናገሩ ነበር። የእሳቸው ፓርቲ አባላት እና ደጋፊዎች የመንግስትን ስልቶች በጠላትነት ይፈርጁ ነበር። ጋዜጠኛ ስሜነህ ባደረገላቸው አንድ ቃለ መጠይቅ ወቅት ወደ ቢሮው ሲሄዱ በታክሲ ተሳፍረው እንደሄዱ ገልጾ ነበር። ወደ ሚኒስቴር ሲመጡ ግን የነበሩት እሴቶችና የአኗኗር ዘይቤዎች ሙሉ በሙሉ ተቀይሯል። የኢኖቬሽንና ቴክኖሎጂ ሚኒስትር ሆነው ከተሾሙ በኋላ በለጠ ሞላ ከጠቅላይ ሚኒስትር አብይ አህመድ ጋር በመስራት ከስርዓቱ የቅርብ አጋር ሆነዋል። ዛሬ በሰፊው የሚነገረው ጉዳይ በታክሲ ሲንቀሳቀሱ የነበሩት ሰው በቪኤት መኪናዎች ባጃቢና በቅንጦት መኖሪያ ውስጥ የሚገኙ መሆናቸው ነው። ይህ ለውጥ ብዙዎችን ያስገረመና የፖለቲካ ጥቅምን ጥያቄ ውስጥ የከተተ ክስተት ነው ተብሎለታል። ሶስተኛው ላብ የገበሩ ሰው ጀነራል ጻድቃን ገብረትንሳኤ ናቸው። ጀነራል ጻድቃን ገብረትንሳኤ የኢትዮጵያ ወታደራዊ ታሪክ የቅርብ ጊዜ እውቅ ስም ናቸው። ጀነራሉ በአንድ ወቅት ጠቅላይ ሚኒስትር አብይ አህመድ በመከላከልና በማማከር እንዲሳተፉ ጥሪ ቀርቦላቸው ነበር። ነገር ግን ይህን በመተው ከህወሓት ወታደራዊዎች ጋር በመሰለፍ በሰሜኑ ጦርነት ውስጥ ከፍተኛን ሚና ተጫውተዋል። በጦርነቱ ጊዜ ፌዴራል መንግስትን ለማፍረስ ከነበሩበት ስትራቴጂ አንዱ ነበሩ። ከሰላም ስምምነቱ በኋላ ጀነራል ጻድቃን የሰላም ዋና ተዋናይ ሆነዋል። በአሁኑ ጊዜ ከጠቅላይ ሚኒስትር አብይ አህመድ ጋር በመስራት በክልሉ የሚንቀሳቀሱና የሰላም ስምምነቱን የሚቃወሙ ኃይሎችን እንደ ቲዲኤፍ ያሉ ማለት ነው በመዋጋት ረገድ ከፌዴራል መንግስት ጋር በአንድ ወገን ቆመዋል። የፖለቲካ ሚና ለውጥ የቀድሞ ባላንጣቸውን አሁን የጋራ ጠላታቸው እንደሆኑ አድርጓቸዋል። አራተኛ ኬሪያ ኢብራሂም ናት። የፌዴሬሽን ምክር ቤት አፈ ጉባኤ የነበሩት ወይዘሮ ኬሪያ ኢብራሂም የህወሓት ፖለቲካ ቢሮ አባል በመሆን የቆዩ ናቸው። በጦርነቱ መጀመሪያ አካባቢ ወይዘሮ ኬሪያ ከህወሓት አመራሮች ጋር በመሆን የፌዴራል መንግስትን በጽኑ ሲቃወሙና ከስልጣን እንዲወገዱ ግፊት ሲያደርጉ የነበሩ ሰው ናቸው። በወቅቱ በነበረው የፖለቲካ ውጥረት ውስጥ መንግስትን በተለያዩ መድረኮች በመተቸት ይታወቁ ነበር። ጦርነቱ ካበቃ በኋላ ወደ አዲስ አበባ በመመለስ ከመንግስት ጋር የሰላም ስምምነቱን ተግባራዊ በማድረግ ሂደት ውስጥ ተሳትፈዋል። እሳቸው አሁን የፌዴራል መንግስትን የሰላም አጀንዳ በመደገፍ ከጠቅላይ ሚኒስትሩ አስተዳደር ጋር አብረው እየሰሩ የሚገኙበት አዲስ የፖለቲካ ምዕራፍ ተከፍቷል። አምስተኛ የዛሬው ጉዳያችን ደሳለኝ ጫኔ መሆናቸው ነው። የፓርላማ አባል የነበሩት ዶክተር ደሳለኝ ጫኔ በኢትዮጵያ ፓርላማ ውስጥ የነበራቸው ተቃውሞ የላቀ ነበር። ደሳለኝ ጫኔ በተወካዮች ምክር ቤት ውስጥ የጠቅላይ ሚኒስትር አብይ አህመድ አስተዳደር በማንኛውም የፖለቲካ ጉዳይ ላይ በጸኑ ሲተቹ የነበሩ ተወካይ ናቸው። የኢኮኖሚ የሰላምና የደህንነት ጉዳዮች ላይ መንግስት ውሳኔዎች በመቃወም ለብዙ ድምጽ ሆነው ቆይተዋል። በአሁን ጊዜ እየወጡ ያሉ መረጃዎች እንደሚጠቁሙት ደግሞ ደሳለኝ ጫኔ ወደ ሚኒስትር ሊመጡ እንደሚችሉ ይነገራል። ይህ ከተፈጸመ የቅርብ ጓዳቸው የነበሩት በለጠ ሞላ ቀድሞ ያደረጉት መንገድ ደሳለኝ ጫኔም ይከተላሉ ማለት ነው። ከፓርላማው ተቃዋሚነት ወደ መንግስት ካቢኔነት የመሸጋገር የኢትዮጵያ ፖለቲካ ምን ያህል ሚዛኑ እንደሚቀይር የሚያሳይ ትልቅ ተምሳሌት ነው። በኢትዮጵያ ፖለቲካ መድረክ ላይ የሚታዩ እነዚህ ለውጦች ፖለቲካ ምን ያህል ተለዋዋጭ እንደሆነ ያሳያሉ። ትላንት አራምባና ቆቦ የነበሩ የፖለቲካ ልዩነቶች ዛሬ በጋራ የስልጣንና የጥቅም መጋሪያ ጠረጴዛ ላይ እየተፈቱ ይገኛሉ። ይህ አዝማሚያ የሀገሪቱን ሰላም በዘላቂነት ያረጋግጥ ይሆን
ወይስ የፖለቲካ አቋምን ለጥቅም የመቀየር ልምድ ያጠናክራል የሚለው በታሪክ ተመራማሪዎች ዘንድ ለወደፊት ትልቅ የምርምር ርዕስ ሆኖ ይቀጥላል። እናንተ ምን ትላላችሁ? ወደ ቤተሰቦቻችን ሐሳብ አስተያየታችሁን በአስተያየት መስጫ ላይ ጻፉልን። እናመሰግናለን። ሰላም ለሀገራችን፣ ሰላም ለሕዝባችን።